ና ክፈት ክፈት ክፈት። እናንተም በዛ በኩል ስማ፣ ይኸው የህግ አካላቶች አሉ ብያለሁ። ስማ፣ በሩ ብከፍት ይሻላል። ክፈተው፣ የህግ አካላቶች አሉ። ማምለጥ አትችልም፣ ነግሬያለሁ። ይኸውልህ ነግሬያለሁ፣ የህግ አካል አለ። ተረጋግተህ በሩን ብከፍት ይሻላል። እናንተም ተረጋጉ ሁላችሁም። መሳሪያው ደግሞ ይኸውልህ በጀርባ በኩልም ሰው አለ። ተረጋግተህ ምንም አይነት መሳሪያ ነው ቁጭ አድርገው። ነግሬያለሁ። ቁጭ አድርግ መሳሪያዎቹን። የምን መሳሪያ? ምንም ማለት ነው። ቁጭ አድርግ አንተ ቁጭ አድርግ ብያለሁ። ዙር ሁለት ነው። በሩን ክፈትና ዙር ወደ ኋላ። ቁጭ ወደ እዛ ነው። ምን ፈልጋችሁ? እኛ ሰላማዊ ሰዎች እዚህ ጋር ሰላማዊ ሰው ነኝ ምናምን የምትለውን ነገር አቁምና፣ ለምንድን ነው መሳሪያ ወጣብኝ? ለምን ነው መሳሪያ ደቀንክብኝ? እኔ ሌባ ነው የመሰላችሁ? ምናችን ነው ሌባ ይመስል ሊሆን መሳሪያ? ለምን ነው ዝም የምትለው? ፈቃድ አለው? ሊኖረው ይችላል። ሰጥቶ ነው። ለምን ነው የሸሸኝ አንተ? እኔ እንደነገርኩህ ነው። በቃ ሌባ መስለኝ ነው። እኔ ቦታው አካባቢው ሌባ ይበዛል ማለት ነው። እንደዛ ሳይሆን ግን የሚመስለው የምታውቀኝና ከኔ ጋር ሌላ ችግር ያለብህ ሰው ነው የምትመስለው። እናንተ ሰላማዊ ሰዎች ነን እያላችሁ ነው ያላችሁት አይደለ? ሰላማዊ ሰው ነው እንደዚህ መሳሪያ ታጥቆ ሰውን ባየ ቁጥር መሳሪያ የሚመዘው ማለት ነው። እንደዛ ነው። ያው ነገር ነው። እኛ ለጥንቃቄ ነው መሳሪያ የምንይዘው እንጂ ሰው ልናጠቃበት አይደለም። ኦኬ። እንደዚህ ራሳችሁን ለመጠበቅ ሀብት ንብረታችሁን ለመጠበቅ እንደዛ ነው ወይንስ ምንድን ነው? በቃ ያው እንደ ማንኛውም በጎ አድራጎት ስለምንሰራኝ ያው ሊያጠቁን የሚችሉ ሰዎች አይጠፉም ብለን ከዛ አንጻር እንይዛለን መሳሪያ። ሁለታችሁ አብራችሁ ነው የምትኖሩት ነው? እስቲ እናንተ ማወቅ እፈልጋለሁ እና ከአንተ ልጀምር። ስምህን ብትነግረኝ። እኔ ናሁም እባላለሁ። እሺ አንተስ? አዲሱ። ስማኝ አዲሱ፣ የምትሰሩት ስራ እንግዲህ ያው በጎ አድራጎት ላይ ነው ብላችሁኛል። እስቲ በጎ አድራጎት ላይ በጣም ብዙ አይነት መልካም ስራዎች እንደሚሰሩ ነው የማውቀው። ተሳሳትኩ? ናሁም እንግዲህ ግልጽ በሆነ አማርኛ ስናወራ እስከዛሬ ከማውቃቸው ድርጅቶች ውስጥ ወይም ደግሞ እስከዛሬ ሲወራ ከመሰማ ውስጥም ከሆነ በጎ አድራጎት ድርጅት ላይ ምንም አይነት መሳሪያ ወይም ደግሞ እንደዚህ አይነት የመታጠቅ አይነት ነገሮች አይቼ አላውቅም። የእናንተ ድርጅት እንደዚህ አይነት ነገሩን ይፈቅዳል ወይንስ ምንድን ነው? ከዚህ በፊት ጥቃት ተፈጽሞብን ነበር። ማለት በማናውቃቸው ሰዎች ጥቃት ደርሶብን ነበር። ከዛ አንጻር መሳሪያ እንድንይዝ ተገደናል። መንግስት የሚያውቀው መሳሪያ ነው የያዘው። ስለዚህ ህጋዊ ወይም ደግሞ መንግስት ፈቅዶላችሁ ነው ይሄንን እየያዛችሁ ያላችሁት ማለት ነው? እርግጠኛ ነህ በሱ? እርግጠኛ ነኝ። እሺ እናንተ ስራ ምንድን ነው እዛ ድርጅት ውስጥ? ብዙ ነገር ነው የምንሰራው፣ ግን በዋናነት እንትኖች ላይ ነው እድሜያቸው ገፋ ያሉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወደ የተከበራችሁ የቻናላችሁ ቤተሰቦች እንዴት ቆያቸው? አልሐምዱሊላህ። እንግዲህ ዛሬ ደግሞ አቤላ ማሻአላ በሚያስደነግጥም ደስ በሚልም ወሳኝ በሆነ መረጃም ነው የመጣው ማለት ነው። እንግዲህ ይህ ድርጅት ከወጣቶችም አልፎ ወደ አዛውንቶች፣ ወደ ትልልቅ እናቶች በደካማ ጎናቸው እየገቡ የማይፈልጉትን ማለት እውቀቱ የሌላቸው በዛ ጉዳይ ላይ እንግዲህ 666ን ለማስፋፋት በዚህ ድርጅት ስም በበጎ አድራጎት ድርጅት ስም ብዙ ነገሮች እየጠፉ ነው ያሉት። እስከዛሬ እንግዲህ ስርዓት የሆኑ ወጣቶችን እየሰበሰቡ እየመለመሉ ነበረ መረጃ የደረሰን። የአሁኑ መረጃ ደግሞ እጅግ የከፋ ነው። ምክንያቱም እናቶች በጣም ከባድ ነው። በእናቶች በኩል ነው ደግሞ አሁን የመጡት። በዛ ላይ በደካማ ጎናቸው ገብተው መጀመሪያ አፋቸውንም እጃቸውንም አስረው የማይፈልጉትን ውስጣቸው ያላመነበትን ነገር ለኢትዮጵያም እንደ እምነትም እንደ ሀገርም የሚጎዳንን የማይጠቅም ነገር እጅግ በጣም አላሁ ስብሐነሁ ወተዓላ የሚጠላውን ነገር ምናልባትም የአንድ ነብይ ህዝብ የጠፋበት ጉዳይ ነው። እንግዲህ በጣም ነው የሚያስፈራው። ስማቸውን ለመጥራት ራሱ ያስፈራል። ይህንን ነገር ለማስፋፋት እንግዲህ የማይፈነቅሉት ድንጋይ የለም፣ የማያደርጉት ነገር የለም። እጅግ በጣም ነው የሚዘገን ነው።
እነዚህን ጀግና ጋዜጠኞች ደግሞ አላህ ያግዛቸው። ኢንሻአላህ ይሄ ድርጅት ስሙ ወጥቶ በትክክል ታውቆ መገኛ አድራሻው ስሙ ታውቆ ለህግ ቀርቦ በቃ አጠቃላይ ተዘግቶ የምናይበት ቀን ቅርብ አላህ አድርገው። እጅግ በጣም ነው የሚገርመው እና የሚያስጠላው የሚዘገንነው። እንዲሁም ደግሞ የታምራት ጉድ አላልቅ ብለዋል። ጭራሽ እናቱን አውጥቶ እስከ መጣል ድረስ ደርሷል። ይህን ኩላ መስዋዕትነት የሚከፍልለት ድርጅት ምን አለ መልካም ነገር የሚሰራ በሆነ፣ ምን አለ እውነትን በጎ አድራጎት ድርጅት በሆነ። ሰው ለበጎ አድራጎት ድርጅት እንኳ ቤተሰቡን አይሸጥም፣ አይጥልም፣ በእናት አይጨክንም። እኔ ምን አይነት ልብ እንዳለው አላውቅም። ብቻ አላሁ ስብሐነ ወተዓላ እንግዲህ እውነቱን ቶሎ በቅርቡ አላህ ያውጣልን። አቤላም ነፃነቱን የሚያገኝበት ጊዜ ቅርቡ አላህ ያደርገው እና እንግዲህ ሁላችሁም በያለንበት ዱዓ እናደርጋለን ማለት ነው። አላህ ለሀገራችን ሰላም ይስጥልን፣ ለሀገራችንን ሰላም ያደርግልን። ስደትንም በቃ አላህ ይበለን። በየመን በኩል የምንሰማው ራሱ እጅግ በጣም ይዘግነናል። ኢትዮጵያዊ ነኝ ብሎ ለማለት ራሱ የሚያሳፍር ደረጃ ላይ ነው የደረስነው። በዛ ላይ እህት ወንድሞቻችን እየመጡ ስቃይ ላይ ነው ያሉት። ብቻ ከባድ ነው ሁሉም ነገር። ያ ረብ ሀገር ላይ እንዳንቀመጥም አልተመቸን፣ ስደት ላይም አልተመቸን። አላህ ሱብሓነሁ ወተዓላ ያ ረብ ሀገራችንን ሰላም ያደርግልን። የእናት ለቅሶ የእናት ሀዘን በቃ አላህ ይበለን ያ ረብ። እናቶችን ማዘን በቃ ይበላቸው ያ ረብ። እና ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። ስለምታበረቱኝም እጅግ በጣም አመሰግናለሁኝ። ሁላችሁንም ከልብ አመሰግናለሁ። ዛሬ ያው 2 ቪዲዮ ነው የለቀቁት እና ቤላ ማሻአላህ ነስራይንም ለቋል። የነስራይን እናትና የቤላ እናት ተገናኝተዋል። የጀግኖቹ እናት ማሻአላህ ተባረከላ። እናቶቻቸውም ጀግኖች ናቸው። መቼስ እናት ለልጇ መሰረት አይደለች። አላህ ጀግኖች ያደርገን። እኛንም ለሀቅ የምንቆም ለእውነት የምንዋደቅ አላህ ያደርገን እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አሳድጉኝ። እህታችሁ ነኝ እኔም እንደዛ ነው። በያላችሁበት ሁላችሁንም አላህ ይጠብቃችሁ። ሰላማችሁ ብዝት ይበል። እና አላህ ሰላም ያደርገን ያ ረብ። እነዚህ 666ዎችን ከአገር ላይ ከኢትዮጵያ ላይ ብቻ ሳይሆን ከዓለም ላይ አላህ ያጥፋልን ያ ረብ። ከዓለም ላይ አላህ ያጥፋልን ያ ረብ። አጥፍቶ ጠፊዎች ናቸው እነሱ። የሉጥ ህዝቦች አላህ ሱብሓነሁ ወተዓላ ያጠፋባቸው ምክንያት ይሄው ነው። ሱብሓነላህ አኺር ዘመን ደግሞ መልሶ ይኸው መጣብን። አላሁ መስተዓን አላሁ መስተዓን ያ ረብ። ማንሰማበት እንደው እንደዚህ አይነት ነገር ማንሰማበት ጊዜ አላህ ያምጣልን። ከዓለማችን ላይ አላህ ያጥፋቸው ያ ረብ። ወደ አቅላቸው አላህ ይመልሳቸው። ወይ አላህ በመሪዎቹ ላይ ቁድራውን ያሳያል። እሱ ሁሉን ነገር ቻይ የሆነ ጌታ ነው። አላህ ቅጣቱን ያወርድባቸውና ቁድራውን አላህ ያሳየን። በዚህ ነገር ላይ እየተጠለፉ ያሉ ወገኖቻችንን ደግሞ አላህ ነጻ ያደርጋቸው። ቤተሰቦቻቸውንም አላህ ይጠብቅላቸው። እነሱንም ከዚህ አይነት ቆሻሻ ተግባር አላህ እንደ ውልቅ አድርገው ያወጣቸው። ይህ ለመስማትም ለመናገርም ለማየትም ለሁሉ ነገር የሚቀፍ የሚያስጠላ ሰዋዊነትን ያለፈ ያረከሰ ነገር ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። አላሁ ሙስተዓን